በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 30 ቀን የሚከበሩ የቅዱሳን በዓላት። አርዋ ቅድስት። እናታችን ቅድስት አርዋ በስነ ገድላቸው ከደመቁ የቀደመው ዘመን ቅዱሳት አንስት አንዷ ናት። በሕፃንነቷ የሚገባውን የክርስትና ትምህርት ተምራለችና ምርጫዋ ሰማያዊ ሙሽርነት ሆነ። ለሰዎች ሕይወት እንቅፋት እየሆኑ ከሚያስቸግሩ ነገሮች አንዱ መልክ ነው። እግዚአብሔር የፈጠረውን ደም ግባት ወይም ቁንጅና በማይገባ ተጠቅመው ያጋንንት ራት የሆኑ ሌሎችንም አብረው ያጠፉ ሰዎች ቁጥራቸው እጅግ ብዙ ነው። እርሷ ግን ይህ ቀረሽ የማይሏት ውብ ብትሆንም እርሷ ለዚህ ቦታ አልነበራትም። በለጋ ዕድሜዋ በክርስቶስና በድንግልናቱ ፍቅር ተጠመደች እንጂ። ቅድስት አርዋ ሁሉ ያላት ስትሆን ስለ መንግሥተ ሰማያት ሁሉ ንቃለች። በተለይ ደግሞ ሥጋዊ ፍትወትን ትገድል ዘንድ ያሳየችው ተጋድሎ በዜና ቤተ ክርስቲያን የተደነቀ በመሆኑ መዋዕተ ፍትወት የሥጋን ፍላጎት ዕድል የነሳች አስብሏታል። የሚገርመው የቅድስቷ እናታችን ሕይወት በጾምና በጸሎት ብቻ የተወሰነ አልነበረም። በሰው ሁሉ ፊት ብርሃን መሆን የቻለ የደግነት፣ ርኅራኄ፣ የፍቅርና የመጽዋዕት ሕይወትም ነበራት እንጂ። አንድ ቀን በተንኮለኞች የሐሰት ምስክር ያለ ጥፋቷ ለፍርድ ቀረበች። ፍርደ ገምድል ዳኛ ሞት ፈረደባት። በአደባባይ በጭካኔ ቅድስት እናታችንን ገደሏት። እግዚአብሔር ግን ድንቅ ነውና ከሞት አስነስቷት ገዳዮቹ እንዲጸጸቱ አድርጓል። ከዚህ በኋላ በንጹሕ አኗኗሯ ቀጠለች። አንድ ቀን ግን ከባድ ፈተና መጣባት። አንድ በደም ግባቷ ተማርኮ ሲፈልጋት የኖረ ጎረምሳ አሳቻ ሰዓትና ቦታ ላይ አገኛት። የሥጋ ፍቃዱን ይፈጽም ዘንድ አስገደዳት። እርሱን መታገሉ ከአቅሟ በላይ ስለሆነባት እርሱ ልብሱን እያወለቀ እርሷ ከወደቀችበት ሆና ወደ ፈጣሪዋ ለመነች። ጌታዬ ሆይ የኔንም ድንግልና ጠብቅ፣ እርሱንም ኃጢአት ይሠራ ዘንድ አትተው፣ ስለዚህም ነፍሴን ተቀበላት ብላ አለቀሰች። እመቤታችን እንደ ዓይን ጥቅሻ ወርዳ ነፍሷን አሳረገች። ጎልማሳው ወደ ጣላት ቅድስት ዘወር ቢል ሞታ አገኛት። እርሱም ተጸጸተ። ወገኖቿ በዝማሬ እናታችን ቅድስት አርዋን ቀብረዋታል። ቅዱስ ቆሮስ ሐዋርያ። ዳግመኛ በዚህ ቀን ሐዋርያው ቅዱስ ቆሮስ አርፏል። ቅዱስ ቆሮስ ከ72ቱ አርድእት አንዱ ሲሆን ከጌታችን እግር የተማረ ለስብከተ ወንጌል ብዙ አገራትን የዞረ ታላቅ ሐዋርያ ነው። ባስተማረባቸው ቦታዎች ብዙ ሕማማትን ተቀብሏል። ብዙ አሕዛብን ወደ አሚነ ክርስቶስ መልሷል። በተለይ ከቅዱስ ጳውሎስ ጋር ለዓመታት አገልግሏል። ቅዱስ ጳውሎስ ሲታሰር መልእክቶችንም ይወስድለት ነበር። ቅድስት ዜና ማርያም። በ1100 ክፍለ ዘመን በቅዱስ ላሊበላ ዘመነ መንግሥት ግንቦት 30 ቀን በጎጃም ክፍለ ሀገር ተወለደች። የአባቷ ስም ገብረ ክርስቶስ፣ የእናቷ ስም ዓመተ ማርያም ይባላሉ። እጅግ እግዚአብሔርን የሚፈሩ ቅዱስ ጋብቻቸውን በንጽሕና የሚጠብቁ ለሰው የሚራሩ ደጋግ ሰዎች ነበሩ። እንዲህ ባለ መልካም ግብር ከኖሩ በኋላ 3 ወንድ ልጆችና አንዲት ሴት ልጅ ወለዱ። ይህችም ሴት ልጅ ተወዳጅ እናታችን ቅድስት ዜና ማርያም ናት። ቅድስት ዜና ማርያም እናትና አባቷን እያገለገለች ፈሪሃ እግዚአብሔርን፣ በጎ ምግባርን ከወላጆቿ እየተማረች አደገች። ለአቅመ ሔዋን በደረሰች ጊዜ ወላጆቿ ለአንድ ወጣት አጯት። ታላቅ ግብዣ ተደርጎ በተክሊል ተዳረች። በዚያው ወራት ግን የዜና ማርያም እናት ዓመተ ማርያም 5ኛ ልጅ ወልዳ ተኝታ ሳለች በአካባቢው ሕማመ ብድብድ ተላላፊ በሽታ በመነሳቱ የዜና ማርያም እናት ታማ ነበር። በመጨረሻም ከዚህ አላፊ ዓለም አረፈች። ከዚህ በኋላ የታመመውን ወንድሟንና ሌሎችን በመያዝ ከተላላፊው በሽታ ለመትረፍ ሲሉ አካባቢውን ለቀው ወደ በረሃ ወጡ። በዚያም ሌሊት የዱር አራዊት መጥተው ከበቧቸው። ሁሉንም ሊበሏቸው ሞከሩ። እናታችን ቅድስት ዜና ማርያም ስመ እግዚአብሔርን ስትጠራ አራዊቱ ወደ ኋላ በመሸሽ ከአካባቢው ራቁ። እርሷም ከክፉ ሁሉ የጠበቃቸውን ከአራዊት መበላት የሰወራቸውን እግዚአብሔርን አመሰገነች። በነጋም ጊዜ የታመመውን ወንድሟንና ሌሎቹን በመያዝ መንገድን ቀጠሉ። አንዲት ባዶ ቤት አግኝተው ከእርሷ ተጠጉ። በፀሐይ ንዳድና ታናሽ ወንድሟን በማዘል እጅግ ስለደከመች ከባድ እንቅልፍ ጣላት። ጠዋት ስትነሳ ግን የታመመው ወንድሟ ካጠገቧ አላገኘችውም። ሌሊት የዱር አራዊት በልተውታልና እጅግ አዘነች። የእግዚአብሔር ፈቃድ ነው ብላ ራሷን አጽናናች። የወንድሟን ተረፈ ሥጋ አጠራቅማ ቀበረች። በመቀጠልም በአካባቢው ካሉ ገዳም ሄዳ ምንኩስናን ተቀበለች። ከዚህ በኋላ ባሏ አባቷን ሚስቴን አምጣ እያለ ስለጨቀጨቀው ከብዙ ልፋትና ድካም ፈልጎ አገኛት። ወደ አገሯም ወሰዳት።
በዚያም ወደ ጉባኤ ቀርባ ለምን ወደ ገዳም እንደሄደችና ባሏን እንደካደች ተጠየቀች። እርሷም እግዚአብሔር ከብዙ መከራ አድኖኛል እና ራሴን ለእግዚአብሔር ሰጥቻለሁ አለች። የጉባኤው ተሰብሳቢ ባሏ ሀብቷን ወርሶ እንዲያሰናብታት ፈረዱ። እርሷም በዚህ ነገር በመስማማት የነበራትን ላምና በሬዎች አስረከበች። ከዚህ በኋላ በአባቷ ቤት ለአንድ ዓመት ያህል በመቀመጥ የእናቷን ተስካር አውጥታ ወደ ገዳሙ ተመለሰች። በዛም ለጥቂት ዓመታት የተለያዩ ገድላትን ስትፈጽም ከቆየች በኋላ ከነፍስ አባቷ ባህታዊ አባ ገብረ መስቀል ጋር ወደ ጎንደር ሀገረ ስብከት ልዩ ስሙ አንፍራንዝ ጣራ ገዳም አካባቢ ዋሻ እንድሪያስ በተባለው ለ25 ዓመት በብሕትውና ኖረች። አሁንም ድረስ በዚህ ዋሻ እናታችን ዜና ማርያም በጸሎት ጊዜዋ እንቅልፍ እንዳይጥላት ስትጠቀምበት የነበረ ዘንግ የምትቆምበት ዙሪያውን በገመድ የታሰረ የተቦረቦረ ግንድ አሁንም ድረስ ታምር እየሰሩ ይገኛሉ። ከዚህም በመቀጠል ዛሬ ዜና ማርያም ተብሎ ወደሚጠራው ዋሻ ሄደች። በዚያም በጾምና በጸሎት በልዩ ልዩ ተጋድሎ እስከ ዕለተ ዕረፍቷ ድረስ በዚያ ኖራለች። የገድል አይነቶች በየሰዓቱ ከ100 እስከ 300 ትሰግድ ነበር። 2 ቀን እየጾመች በሦስተኛው ቀን ጥቂት ጥሬ ቀምሳ ሳምንቱን ታሳልፈው ነበር። 150 መዝሙር ዳዊትና ወንጌል በየቀኑ ትጸልይ ነበር። በብሕትውና ወራት ማር፣ ቅቤ፣ ወተትን ፈጽሞ አትቀምስም ነበር። የጌታችን መከራ መስቀልና ሰቴ ሐሞት በማሰብ በየሳምንቱ ዓርብ ኮሶ የሚባል ቅጠል እየበጠበጠች ከቅል ውስጥ ከሚገኘው መራራ ፍሬ ጋር በማዋሃድ ትጠጣ ነበር። ከጸሎትና ከስግደት በምታርፍበት ጊዜ አትክልት በመትከልና በመኮትኮት ጊዜዋን ታሳልፍ ነበር። የጌታችን ግርፋትን በማሰብ 100 ጊዜ ጀርባዋን ስለምትገርፍ እና ደም ስለሚፈሳት ጀርባ ይቆስልና ይተላ ነበር። ታምራት ዓይናቸውን በተለያየ በሽታ የታመሙ ሰዎች ሁሉ ከሕመማቸው ተፈውሰዋል። የራስ በሽታ፣ የራስ ፍልጠት፣ ጭንቅ ማዞር ይታመ ጸበሉን በመቀባት ድነዋል። ጸበሉን በመጠመቅ የጻድቋን ታምር በማዘል ስለት በመሳል መካኖች ወላድ ሆነዋል። ሌሎች በየቀኑ ብዙ ታምራትን እናታችን ቅድስት ዜና ማርያም ታደርጋለች። ቃል ኪዳን ቅድስት ዜና ማርያም ከዚህ ዓለም የምታርፍበት ጊዜ እንደደረሰ በመንፈስ ቅዱስ ባወቀች ጊዜ ከታላቅ ዛፍ ወጥታ ስትጸልይ ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያምና ከአላፍ አላፍት ቅዱሳን መላእክት ጋር ከነቢያት፣ ከሐዋርያት፣ ከሰማዕታት፣ ከጻድቃን፣ ከደናግል መነኮሳት ጋር በመሆን ተገልጾ ካረጋጋት በኋላ ቃል ኪዳን ሰጥቷታል። በጸሎትሽ ያመነውን ኃጢአቱን ይቅር እለዋለሁ፣ በስምሽ የተራበውን ያበላ፣ በመንግሥተ ሰማያት ኅብስተ ሕይወት አበለዋለሁ፣ የተጠማውን ያጠጣ ጽዋ ሕይወትን አጠጣዋለሁ። መጽሐፈ ገድልሽን የጻፈውን ያጻፈውን የሰማውን ያሰማውን ስሙን በአምደ ወርቅ ጽፈዋለሁ። ከሕፃንነትሽ እስካሁን ድረስ ስለ እኔ ብለሽ ብዙ መከራ ተቀብለሻል። ደጅሽን የረገጠ የ3 ጭነት ጤፍ ያህል ነፍሳትን እንደሚምርላት እንዲሁም ከሲኦል ነፍሳትን እንደሚያወጣላት ጌታችን በማይታበል ቃሉ ቃል ኪዳን ገብቶላታል። እንዲሁም ከሲኦል ነፍሳትን እንደሚያወጣላት። ገዳሟና መገኛው ቅድስት ዜና ማርያም መካነ መቃብሯ ወይም ጸበሏ በደቡብ ጎንደር ሀገረ ስብከት ከምከም ወረዳ ይገኛል። ቦታውም አዲስ ዘመን ከተማ 20 ኪሎ ሜትር ርቆ የሚገኝ ሲሆን ከከተማው በስተ ሰሜን በኩል ደሪጣ ቀበሌ ገበሬ ማህበር ውስጥ ይገኛል። ደሪጣ ሸክላ ማርያም ተብላ ትጠራ የነበረችው ቦታ ስያሜው ተቀይሮ ደሪጣ ዜና ማርያም ዋሻ ወይም ገዳም ተብሎ እስካሁን ድረስ እየተጠራ ይገኛል። ይህንን ስያሜ ያገኘው በቅድስት ዜና ማርያም ገድል ውስጥ ወትሰቲ ሲካር ኮሶ ደሪጻ የሚል ቃል ይገኛል። ይህም ማለት ኮሶ የተባለውን እንጨት ቅጠል ቀጥቅጣ አልማ ከቅል ውስጥ ከሚገኘው ፍሬ ጋር በማደባለቅ ትጠጣለች ማለት ነው። ስለዚህ ቦታው ደሪጻ ተብሎ ተሰየመ በማለት በአካባቢ የሚገኙ አባቶች ይናገራሉ። በመጨረሻም ተጋድሎዋን በመፈጸም በዚህ በተቀደሰ ስፍራ ነሐሴ 30 ቀን ከዚህ ዓለም ድካም አርፋለች። የእናታችን የቅድስት ዜና ማርያም በረከቷ ቸርነቷ ይደርብን፣ አሜን። ወስብሐት ለእግዚአብሔር ኪያነኒ ይማረነ በጸሎታ ወበረከታ ለቅድስት ዜና ማርያም ያህሉ ምስሌነ ለዓለም ዓለም አሜን። ወርኃ ግንቦትን በሰላም ላስፈጸመን እግዚአብሔር ክብርና ምስጋና ይሁን። አምላካችን ከወዳጆቹ በረከትን ይክፈለን። ግንቦት 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት አርዋ እናታችን፣ ቅዱስ ቆሮስ ሐዋርያ፣ ቅዱስ ዲማዲስ ሰማዕት፣ አባ ሚካኤል ሊቀ ጳጳሳት። በዚህ ዕለት የሚከበሩ ወርሃዊ የቅዱሳን በዓላት ቅዱስ ማርቆስ ዘአንበሳ ሐዋርያ፣ ቅዱስ ጎርጎርዮስ ነባቢ መለኮት፣ ቅድስት ሶፊያ ሰማዕት፣
ቅዱስ ዮሐንስ መጥምቀ መለኮት፣ አባ ሳሉሲ ክቡር፣ ቅድስት ኦርኒ ሰማዕት። ቅዱሳንን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ መጽሐፈ ምሳሌ ምዕራፍ 31 ቁጥር 29 መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት፣ ሥሮቿን በሸንጎ ያመስግኗት። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት